ምንም ነገር ሬዚስት አያደርገውም። እሱ እኮ እግሩ ሲረግጥ ተራራኩ ይጨሳል፣ ይነዳል። ሲና እኮ አልቻለም። በክርስትና ህይወት ላይ ለውጥ እውነት ነው። ሚሊየን ሰው አይደለም የሚያስፈልገው፣ የተነኩ ጥቂት ሰዎች ናቸው የሚያስፈልጉት። በእኔ እንደሚሰራ እንደ ኃይሉ መጠን ያለው ጳውሎስ ልብና ኩላሊት ውስጥ ያለው ነው። ምኞትና ሐሳብን ይመረምራል። ስለማይወደን አይደለም እኮ የማይመጣው፣ ስለማንቋቋመው። ኢየሱስ ሞት ጋር ተስማምቶ አይደለም የተነሳው፣ አሸንፎት። እኔ ስለምበላው ነው መጸለይ ያለብኝ፣ ስለምትለብሱት መጸለይ ያለባችሁ እሱ ነው የሚያስፈልገን አሁን አይደለም። የእግዚአብሔር ክብር ያስፈልገናል። ይሄ ክርስቶስ ያስፈልገናል። የምድሪቱን ታሪክ የሚቀይረው ይሄ ብርሃን ብቻ ነው። ሌላው ነገር መኖር ስላለበት የሚያስፈልግን ይሰጣል። ይሄ ግን ህይወት ነው። በፍጹም ማንደራደርበት ጉዳያችን ነው። መገለጥ አለበት ክርስቶስ። ፍጥረት በእኔና በእናንተ ህይወት ላይ ኢየሱስን ማየት አለበት። ሰሬንድ የሚያደርገው ያኔ ነው። አይ በጥሩ ንግግር በተደራጀ ቃል ማናንበረከክበት ጊዜ መጥቷል። የተሻለ የሚያወራ ሊመጣብህ ይችላል። ካየኸው ግን አንተ ፊት ላይ እሱ ሲታይ፣ ሰው አንተ ላይ ሲል እሱን ሲያይ አንተን ደብቆ እግዚአብሔር በዚህ መጠን ያጠፋን። በእውነት ነው የምነግራችሁ። በፍጹም ስለ ኒዴ ባልጸልይ ማገኘዋለሁ። ጸሎት አይጠይቅም። ስንት ፍጥረታዊ ሰው በሰላም እየኖረ የኢየሱስ ክርስቶስ መገለጥ ሰው እንዲህ በቀላል የሚንበረከክ እንዳይመስልህ። እሱ ሲመጣስ አትጠየቅም ለመንበርከክ። ራስን ወድቀህ ነው የምታገኘው። አያስፈቅድህም። ሲያሸንፍህ ይበልጥሃል። ተነጋግረን አይደለም ብትንበረከክልኝ አይለኝም። ብቅ ነው የሚለው፣ ድፍት ነው የሚለው። ምንም ነገር ሬዚስት አያደርገውም። እሱ እኮ እግሩ ሲረግጥ ተራራኩ ይጨሳል፣ ይነዳል። ሲና እኮ አልቻለም። እስካሁን እኮ የሲና ተራራ እስኮ ገቡ እኮ እሳት ነው፣ የጠቆረ ጥላሸት ነው። የዛሬ 3400 ዓመት የወረደበት እሳት ማለት ረግጦት እኮ ነው። እንዲህ ሲረግጠው ተራራው ነደደ። አንተ ላይ ሲወርድ ምንድን ነው የምትሆነው? እንዴት እንደ ድሮ ሊሆን ይችላል? እሱ ከመጣ ተራ የቅፍርናሆም አሳጥማጅ ወረደበት። እንዴት እንደ ድሮ ይሁን? ሰውየው ቆመ። እናንተ ሰቅላችሁ የገደላችሁት አለ። አይ ትራንስፎርሜሽን ሪል ነው። በክርስትና ህይወት ላይ ለውጥ እውነት ነው። በመነካት ያለ ለውጥ ሪል ነው፣ ጄኒውን ነው ክርስትና። ሚሊየን ሰው አይደለም የሚያስፈልገው፣ የተነኩ ጥቂት ሰዎች ናቸው የሚያስፈልጉት። እግዚአብሔር የታሪክ አቅጣጫ ሺፍት ያደርጋል በእነሱ። የፍጥረትን አካሄድ ያዞረዋል። በእኔ እንደሚሰራ እንደ ኃይሉ መጠን ያለው ጳውሎስ፣ እንደ ትጋቴ አይደለም ያለው፣ እንደ ኃይሉ መጠን ማይቲ ነው። አየ እሱ ብቅ ሲል ከሞት የተነሳበትን ነው ይዞ የሚመጣው። አየ መቃብር ባዶ አድርጓል። ሞትን ብትንትን ያደረገበትን ኃይል ነው አንተ ጋር ይዞ የሚመጣው፣ የብዙ ሰዎችን ዘላለም ለመቀየር ማለት ነው። ዮሐንስ ያየው በራሱ መንገድ ያየው ነገር አለ። እኔ ከጭንቅላቱ ወደ ታች ልውረድላችሁ። ራሱና የራሱ ጠጉር አለ። ራሱና የራሱ ጠጉር ከባድ አይደለም ይሄ ነገር? በፀጉር ውስጥ አልፈ ራሱን ማየት። ራሱና የራሱ ጠጉር እንደ ነጭ የበግ ለምድ እንደ በረዶም ነጭ ነበር። ዮሐንስ ነጭ ነገር የሚያውቀው የበግ ለምድ ነው፣ በረዶ ነው። ዘንድሮ ቢሆን በጣም ብዙ ነገር አለ። ከዛ ቀጥሎ ፊቱ አለ በሙሉ ድምቀት እንደሚያበራ ፀሐይ ነው አለ። ታውቃላችሁ እኛ ፀሐይ አናቅ። የኛ ሀገር ፀሐይ በጣም በሰላም ነው የምትወጣው። ሚድል ኢስት ነው ፀሐይ ያለው። ዮሐንስ የመካከለኛው ምስራቅ ሰው ስለሆነ ፀሐይ ያውቃል። አይ እኩለ ቀን ላይ የምትወጣ ፀሐይ አለች አለ። በሙሉ ቀን እንዳለ ፀሐይ በሙሉ ኃይሏ እንደምታበራበት ወቅት ነው አለ። የኒሳን ወር ላይ ሚያዝያ ግንቦት በእነሱ የሚወጣው ፀሐይ ማለት 52 53 ይገባል ሙቀት፣ ሬዚስት አይደረግም። እንደዛ ነው አለ። ፊቱ ከፊቱ ላይ የሚወጣው ብርሃን ዌቭ አለው አለ። ሬዚስት አታረገውም አለ። ይሄንኑ ራእይ ባይዘው ዳንኤል 9 ላይ ዳንኤል አይቶታል። ዳንኤል ሲያየውና ዮሐንስ ሲያየው ልዩነቱ ፊቱ ጋር ነው። ዳንኤል ያየው ላይ ፊቱ መብረቅ ነው አለ። ባቢሎን ስለሆነ የነበረው እሱ
ትልቅ ነገር መብረቅ ነው። ይሄ ደግሞ ያለው እዚህ ነው፣ ፀሐይ ነው። በመጨረሻ ነገር ነው ያወሩት። ዳኒ መብረቅ ነው የሚያውቀው፣ ከባድ ነገር መብረቅ ያውቃል። ፊቱ መብረቅ ነው አለ። ላይትኒንግ ነው። ምን ማለት ነው? ይቆርጣል። ብቅ ካለ ብትል ነው የምትለው። መብረቅ የወደቀበት ሰው ታውቃላችሁ እንዴ? የለም፣ ከወደቀበት የለም። የሳተው ራሱ ከባድ። መብረቅ ከወደቀ እንኳን ሰው ሬዲዮ አይሰራም። እንትኑን በታት ያጠፋብሃል። ዌቭ ክሮስ ያደርጋል። እንደ መብረቅ ነው ፊቱ አለ። ዮሐንስ አይቶ እንደ ሞተ ሰው ነው። ዳንኤልስ አለ። እሺ አለው። አየው አለ። ከዛስ አያሌ ቀን ታመምኩ አለ። እኔ አንተ ሰው ክብር አይቶ ጌታ ይባረክ ይላል። ዳንኤል ታመም የተኛው አለ። ቁስል በቁስል በሽተኛ ያደርገኛል። ልብና ኩላሊት ውስጥ ያለው ነው። ምኞትና ሐሳብን ይመረምሯል። እንዲህ ነው የሚሄድ። ዮሐንስ እንዴት ተቀቀልኩ ይበለው። እንዲህ ያያል። እግሬ የተቀቀል አትለውም። ከመፈጠረ ጀምሮ ያለውን እንደሚያዩት ታውቃለህ። ወደ ኋላ 85 ዓመት እያየው ነው ታውቃለህ። እንዲያቆሙት እንዴት አሁን ተቀቀልኩ ትላለህ? የጸሎት ርዕሳችንን እኮ የሚያስጠፋብን እኮ ብቅ እያለን አይኑ የእሳት ነበልባል ነው አለ። ከአፉ የሚወጣው ድምፅ አለ እንደ መሬት መንቀጥቀጥ ነው ብቻ አይደለም የሚለው። ያ ድምፅ አለ የኃይለኛ ድምፅ ላይ ቃል አለ ብቻ አይደለም የሚለው አለ። ጻፍ አድርግ እና የሚል አለው። ቃሉ በሁለት ወገን እንደተሳለ ስለታም ሰይፍ ነው አለ። ይሰነጥቃል አለ። ሲቃዩን አስበው አንተ። ክብሩሽ እንዳለ ነው። የቆመው ሰውዬ እንዴት እንደሚሰቃይ አስበው። ፀሐይ ሲወርድበት፣ ሰይፍ ሲወርድበት ግለሰቡን በተንተን አረገው ብቅ ብሎ ደረቱን አለ በወርቅ ታጥቋል የሚለው ታማኝነቱ ነው። የማይዋሻ አምላክ ቲቶ ምዕራፍ 1 ላይ የተጠቀሰው የማይዋሻ አምላክ። ቀጥሎ ራዕይ ምዕራፍ 3 ላይ ያቺ እንከን የሌለባት ቸርች ስሟ ማን ነው? ፊላደልፊያ። ለፊላደልፊያ ቸርች ትዝ ይላችኋል ሲጻፍ ቅዱስና እውነተኛ የሆነው የሚል ቃል አለ። ቅዱስ የሚለው ቃል ኃጢአት የማይሰራ ማለት ሳይሆን የሚመስለኝ የሌለ ዩኒክ ነኝ ነው። እውነተኛ የሚለው ደግሞ የማይዋሽ ማለት አይደለም፣ ጄኒዩን ነኝ ማለት ነው። ምንም ብታገላበጠኝ ብሰነጠቀኝ ምንም ብትለኝ አንድ አይነት ነኝ፣ ውስጤም ውጪም ነው። ደረቱን ወርቅ ታጥቋል የሚለው ቃል ፌዝፉል ነው፣ ታማኝ ነው፣ እውነተኛ ነው። ቀጥሎ እስተ እግሩ ድረስ ነጭ ለብሷል ይላል። ቅድስናው ነው። መላእክት እኮ የማያዩት የንጽህናው መጠን ነው። ስለማይወደን አይደለም እኮ የማይመጣው፣ ስለማንቋቋመው ነው። ቅድስናውን አንችለው። ብቅ ብል የሳንቲፊኬሽን ሌቭሉ ይገላል። ስለዚህ ነው እንትን የሚል ያለ ልክ ኃጢአተኛ ነው ሰው። እሱ ደግሞ ንጽህናው መጠን የለው። ብቅ ቢል ስለሚጠላን አይደለም እኮ ምን ሞተው ስለሚወደን አይደል? አንዴ መልአክ ይልካል፣ አንዴ ሕግ ይልካል፣ አንዴ ምን ይላል? ተራራ ድረስ እኮ ይመጣል። በጣም ይወደናል። ብቅ የሚያጠፋን ንጽህናው ከባድ። ለዛ ነው የኢየሱስ ደም የመጣው። ስንጠጋው በደሙ በኩል አድርጎ ያስጠጋል። ቅድስናው ነው አለና የመጨረሻ እግሩን አየው ታውቃል። ይሄንን እግር ዮሐንስ ያውቀዋል። ረጅም መንገድ ሲሄድ ተሰነጣጥቆ አቧራ ጠግቦ መስቀል ላይ ያደንፈሶበት ተነክሮ ያውቀዋል ያን እግር። ዛሬ ግን ሲያየው ያ እግር በእቶን የጋለ የነጠረ ናስ ይመስላል። ጀስቲስ ነው፣ ፍትህ። የዙፋኑ መሰረት ጽድቅና ፍትህ ነው። የሚረግጠው እግዚአብሔር ጀስት ነው እና ሲረግጥ ያስተካክሏል። ዝብርቅርቅ ያለው ነገር ሲረግጥ ቀጥ የኦርደር አምላክ ነው። ይሄንን አየሁ አለ። መጨረሻ ላይ ዮሐንስ ያለው ይሄንን ነው። መጨረሻ ላይ እንደ ሞተ ሰው ሆንኩ ብቻ አይደለም ያለው። እጁን ጀርባዬ ላይ ጫነና እንደዚህ አለው፣ አትፍራ አለው። እንዴት አይፈራም? አትፍራ ሲለው ፍርሃቱ ይለቀዋል እንጂ እየተንቀጠቀጠ ነው። አትፍራ አለውና ስለራሱ ሲነግረው እንደዚህ ያለው፣ ፊተኛው መጀመሪያውና መጨረሻው አልፋና ኦሜጋ እኔ ነኝ አለው። ከኔ በቀር ማንም የለም አለው። ቀጥሎ እንደዚህ አለው፣
ሞቼ ነበር አለው። ትዝ ይለኛል አለው መስቀል ላይ ስትሞት ከመስቀል ላይ እኮ ሲያወርዱ የመጨረሻ መስቀል ላይ የመጨረሻ ቃል የተናገረው ለዮሐንስ ነው። ትዝ ይላችኋል። የመጨረሻውን ቃል ከሰባቱ ቃላት መካከል አምስቱ እኮ ዮሐንስ ወንጌል ላይ እኮ ነው ያሉት። ክሮስ ላይ ያለ ዓለም የሚባለው ቃል እኮ አምስቱ እኮ ዮሐንስ ወንጌል ላይ ነው ያሉት። እነኋት እናትህ ብሎ እኮ ማርያምን እኮ የሰጠው ለሱ የመጨረሻ እስትንፋስ የተናገረው እኮ ለዮሐንስ ነው። ሌሎቹም አልነበሩ። ጴጥሮስ የታለና? ጴጥሮስ እኮ በሩቁ ነው ይከተለው ነበር የሚለው። ጴጥሮስም እዛ ሰፈርም የለም፣ ማንም የለም። ዮሐንስ ግን ቆሟል። ፊት ለፊት እያየው ነው የሞተው። ሞቼ ነበር ሲለው ነበርኩ አለው። ማንም ሰው ሞቼ ነበር አይልም፣ እስከሚሞት ነው የሚያወራው። የታወቀ ነው። ኢየሱስ ሞት ጋር ተስማምቶ አይደለም የተነሳው፣ አሸንፎት ሞትን ገንጥሎት ነው የወጣው። ኢየሱስ ከሞት የተነሳ ቀን እኮ ሞት ተጠራ። ሞት ሆይ አለው አብ። አቤት አለ። ሞጌታል አለው። ሞትን ጠርቶ እግዚአብሔር ናስቴታል ለመውጊያ ሲለው ሰብሮታል። ድል መንሳትስ ወስዶታል።